Уважаемый господин премьер. ክቡር ጠቅላይ ሚኒስትር ውድ ወዳጆቼ በድጋሚ እንኳን ወደ ሞስኮ በደህና መጣችሁ። ስላገኘናችሁ ደስ ብሎናል። ኢትዮጵያ በአፍሪካ ካሉ አጋሮቻችን በወዳጅነት ለዘመናት የዘለቀች አጋራችን ናት። እንደ አውሮፓውያን አቆጣጠር በ1898 የተጀመረው ዲፕሎማሲያዊ ግንኙነታችን በአሁኑ ጊዜ በተለያዩ መስኮች እየተጠናከረ ነው። የንግድ ትስስራችንም እየጨመረ ነው። የጋራ ኮሚሽናችን ስራውን አጠናክሮ ቀጥሏል። በተለይ በሰብአዊ መስኮችና በባለሙያዎች ስልጠና እየተባበረን ነው። የተከበሩ ጠቅላይ ሚኒስትር ግንኙነታችን እየተጠናከረ ይቀጥላል። እርሶና ከፍተኛ ልኡካኑን በማግኘቴ በጣም ደስተኛ ነኝ። በዚህ ዓመት መጀመሪያ ላይ የልኡካን ቡድናችን ኢትዮጵያን ሲጎበኝ እርሶ የልኡካን ቡድኑን እንደተቀበሉ አውቃለሁ። ለዚህም ላመሰግኖት እወዳለሁ። ግንኙነታችን እየተጠናከረ መጥቷል። የእድገት መስመሩንም ይዟል። በድጋሚ ስለመጣችሁ ደስታዬን እገልጻለሁ። So our relations are gaining momentum and we are very happy to see you once again. Welcome.